ሰላም እንዴት ናችሁ? ሶስተኛ ቀናችን ነው ዛሬ አዲስ አበባ። በጣም ደስ ብሎናል። በጣም ጥሩ ጊዜ እያሳለፍን ነው። እኔ ደግሞ ዛሬ ካዝናዬ ነው የሚባለው the safe in my room ራሱን ሎክ አደረገና መክፈት አልቻልንም። ሶ ሜንቴናንስ መጥቶ እስኪ ከፍቱልን ድረስ ቤት አንወጣም ማለት ነው። ቢኮዝ እዛ ውስጥ እቃ ያስፈልገናል። ሶ እዛን ስንጠብቅ በሆቴላችን ሰከንድ ፍሎር ኮሽን ኪችን የሚባል ሬስቶራንት አለ። ሶ እዛ ዝም ብለን ቺፕስ ነገር እንበላለን ብዬ አስቤ ነው። ሶ ላሳያችሁ በዛውም the top ፍሎርን ላሳያችሁ እችላለሁ። ይሄ 360 ኦፍ አዲስ የሚያሳይበት ቦታ ያ ዛሬ እንደዛ ነው እላችኋለሁ። ቅዱስዬ ምንድን ነው ይሰማሃል? ና ዬይ አይ ቲንክ ካስታወስኩኝ በትክክል እንዳትወጣ ቅዱስዬ። ኮሽን ቺክን ሁለተኛ ፍሎር ነው መሰለኝ። እየሄደ አይደለም እኮ ሁለተኛ አይደለም ማለት ነው። አራተኛም አይደለም 3 ነው። ኦኬ ልፍቱ ሁለተኛ ፍሎር አይሄድም። ሶ ሜቢ 3 ልሞክር። አላስታወስኩትም። ኦ እዚህ ጋር አለ። ጋተኛ ኦኬ እዚህ ጋር አልተጻፈም። እሺ እንደምታዩ 6 ፍሎር ነው፣ ግን የቶፕ 2 5 እና 6 ፍሎር 5ኛ እና 6ኛ ፍሎር is the hotel, the rest is like kitchen world ምናምን የሆኑ ኦፊሶች ናቸው። ኦ ይሄ ትክክለኛ ቦታ አይደለም። ሊፍቱ ሁለተኛ አይሄድም። ለዛ ነው። ኦኬ ጠፍተን እኮ ነው። ኦኬ ሄል ኮሽን ፍራይድ ቺክን ቅዱሲ ደረስን። ልኩ ቦታው ቺፕስ እንግዛ። ሽታ ነው ግን ይሄን ሽታ ሸተን ነው የምንወጣው መሰለኝ። ቅዱስና ማሚ አድቨንቸር ላይ ነን አይደል? ኦኬ ሶ ደርሰናል። ቅዱስዬ ምን እንብላ? ኮሽን ፍራይድ ቺክን ኦ ፒዛ አላቸው። ኦኬ ዋው ኦኬ ብዙ ኦ ማይ ጎሽ ፓስታም አላቸው። ሁሉ ነገር ኦ ዩ ካን ቹዝ ዮር ፓስታ ታሊያቴሊ ስፓጌቲ ፔኔ። ከዛ ሶሶቹ ደግሞ ምንድን ናቸው? ዋው ቶማቶ ቺክን falafel nuggets ለዛ ነው የምወስደው። ያ አመሰግናለሁ ቅዱስዬ፣ አመሰግናለሁ ማለት ጀምሮ አመጠብጣጦ እያለ ነበረ። ምግባችን መጥቷል። ደስ ብሎናል። አመሰግናለሁ። ምግባችን መጥቷል። ፍላፍሉ በጣም ቆንጆ ነበረ። ኬቻፑ እዚህ ስዊት ነው እንደምናውቀው። ይሄ ታንጊ የሆነ የቶማቶ ታንጊ የሆነ ፍሌቨር የለውም። ሞር ወደ ስዊት ነው። ፍላፍሉ በጣም ቆንጆ ነው። አሰራራቸው ሁሉ ነገር ቆንጆ ነው። የጾም ምግብ ስለሆነ በጾም ትንሽ ቆይቶ ነው የመጣው ሲያስረዳኝ። በራሱ ለብቻው ስለሚጠበስ ከሌላ ጋር እንዳይመካካ እየጾምኩ ስለሆነ ሳይሆን ቢኮዝ የጾም ምግብ ስላዘዝኩኝ። the only thing እዚህ ፖርሽኑ በጣም ትልቅ ነው። የትም ሲሄድ የሚሰጠኝ ምግብ ለአንድ ሰው 3 ሰው ያስበላል። እውነት ላይክ በጣም በቃ
ትልቅ ነው ከለመድኩት በላይ በጣም ብዙ ነው የሚሰጠው። ሶ እዚህ አሁን ፍላፍሉ 8 ነው የተሰጠው። 4 ኦልሬዲ በልቻለሁና ወደ መጥገብ ደርሻለሁ። ሶ ለአንድ ሰው 8 ከቺፕስ ጋር ብዙ ነው። ያ ግን ደስ ብሎናል። በጣም ታድለናል። ይሄን የመሰለ ቤት በቅርባችን ስለሆነ እስከ ማታ ድረስ ወርደን የፈለግነው መብላት እንችላለን። ሜኒዋቸው በጣም አድጓል። ባለፈው ብዙ ነገር ተጨምሯል። ኪችናቸው እዚህ ጋር ክፍት ነው ይታያልና አሰራራቸው በጣም ቆንጆ ነው። ያ ፓስታቸውን ቴስት እናደርገዋለን ሌላ ጊዜ ኦርደር አድርገን ማለት ነው። ግን አይ ቲንክ የሚታወቁት በፍራይድ ቺክን ነው። እኔ ደግሞ ብዙ ቺክን ሰው ስላልሆንኩኝ ፍላፍሌን ኦርደር አድርገናል። ደስ ብሎናል። ኤኒዌይ ቀናችን በደንብ ገና አልጀመረም። ላይክ እንዳልኳችሁ እየመጣ ነው ካዛችን እስኪከፈት ድረስ ነው። ሶ በኋላ በደንብ ሞር ፋን ነገር እናያለን ብዬ አስባለሁ። ቁዱሺ አመሰግናለሁ። ከዚህ አይበላም ካካ ደርቲ ከዚህ ብቻ እሺ። ከወደቀ አይበላም ይቅርታ። ስለዚህ እንዳይወድቅ ለመሞከር እሺ። ምግብ እናከብራለን አይደል ቦቦ? ምግባችን መጣ። ህብር ሄይ ቅድሲ በቃ ቅዱሱ አንተ ሰውዬ ልጀምር ነበር። በቃ ጠፋ ብዬ ላስጠራ ነበር። አረ ቁጭ በል ታዲያ ምን እየጠበክ ነው? ሞትን እኮ ውሸቴን ነው። ይኸው መጣልን። ዲዛይን ነው የመጣችው። ግን በፊት ከምናውቃት ቀንሰዋታል። አዎ ጊዜው ነው ተብለናል። ይሄ የጾም መሶብ ግን ለአንድ ሰው በፊት ለአንድ ሰው እየገዛን ያኔ እኮ አንድ ሰው ምናምን አይደለም እኮ የሚል ነበር። ግማሽ አይደለም አንድ ሰው ወይ ሁለት ሰው ነበረ በፊትም እንደዛ ነው። አፍ ነው እኮ ምን ላይ ነበረው አይደለም አንድ ሰው ከዛ ጓደኛህ በመጣ ጊዜ ደግሞ ታስታውሳለህ? ለሁለት ሰው አረግ ነው። በጣም በዛ ከፍትለት ነው እና ለአንድ ሰው የምንለው ምግብ በጣም ጠግበን አይደል? እዚች ውስጥ ታደርግለታል። በጣም ጠግበን ነበር የምንመልሰው። ይሄ እንግዲህ ቤታችን ነው ህብር። በጣም የምንወደው በጣም ብዙ ጊዜ የምንመጣበት አይደል? አሁን ግን በጣም ተለውጦ ልክ እንደ አዲስ አበባ ለብዙ ነገር ተለውጦ ነው የጠበቀን። እስቲ እንቅመሰው እንግዲህ እንደዛ እንደ በፊት እንደነበር። ቤቱ ግን ተለውጧል። ላሳያችሁ አሁን ቪዋችን ዩት ኮሪደሩ በደንብ ይታያል። ከውስጥ ሆነን በፊት ሁሉ ነገር ዝግ እንደ ባህላዊ ቤት ነበረ። ይሄ ጨለም ያለ ትንሽ አይደል? ዝግት ያለ ድብቅ ያለ የኛ ሚስጥር ነበረች። ሰው እኮ አልነበረም ያኔ ስንመጣ። አሁን ሚስጥራችን በአደባባይ እንደዚህ ወጥቷል አይደል? ሚስጥራችን በአደባባይ ወጥቶብናል። አሁን ሰው እያየን ነው። በቃ ምን ነው ጠፍቶናል። በቃ አረ እንቅመሰው። የተባረከ ይሁን። በቃ ሙላ ቅዱስ። ኦኬ ለአንድ ሰው ግን ይሄ ብዙ ነው። ለአንድ ሰው ብዙ ነው። ጀጃ እናረግም። አይ ለሁለት ሰው ግን በቂ ነው። ለሁለት ሰው በቂ ነው እንበል። ለአንድ ሰው ኖ በቃ ይደፋል ከዚህ በላይ። አሪፍ ነው። በፊት ነው። አይ በጣም ቆንጆ ነው። ልክ የድግስ የቤት ድግስ ምግብ አይደል? በፊት የምንወደው ዶሮ ወይኔ ክትፎን በደንብ አብስሉት አላልንም? ልበላው አልችልም። ያንን ጥሬ ስጋ አልበላም፣ ለብም አልችልም እውነት። በፊት ግን አይብ ምናምን አልነበረም እንዴ? አልኩሽ አይብ። አዎ እንደዚህ አልጫ አንተ ነህ እንደዚህ ሞላው ቅዱስ
ኦኬ ቅዱስ ና እዚህ ጋር ብላ አትበላም ከኛ ጋር? እሺ ጣዕሙ እንዴት ነው? ጣዕሙ ነው አታብዛው እንጂ በርበሬው። እሺ ጣዕሙ ግን እንደምናስታውሰው ነው አይደል? ጣዕሙ አንደኛ እስካሁን ድረስ ባህላዊ ቤት የበላሁት መልካም ምግብ ይሄ ነው። የትም ቦታ አክቹሊ እስከበላው ድረስ ከአሁን የወደድኩት ይሄ ምግብ ነው። በጣም አሪፍ ባይዘው ከ2000 አበሻ ራሱ ይበልጣል። አዎ 2000 አበሳማ ይበልጣል እንትን ብለው ነበር ነው። የቤት ድግስ ምግብ አይደል? ዶሮ ወጥ እና ይሄን የመቀመስኩት ጥብሱን ልቅመስ። ጥብሱ በጣም አሪፍ ነው። ፒዛቸውን በጣም ቆንጆ ነው አይደል? ፒዛቸው ባለፈው የበላ ነው ግን የኛ ነው አልሽ። ያ በጣም እንደ ኢታሊ እንደሚሰሩት ነው። የአበሻ ፒዛ አይደለም። አልወደድኩም ማለት ቺዙ በዛብህ። እንትኑ በዛ ቺዙ ሞትሰሬላ በጣም ነጭ ሆኖ ነው የመጣበት። በርበሬ ምናምን አለ። እኔም የአበሻ ፒዛ በጣም እወዳለሁ። ዲፍረንስ አለው፣ ይለያል። የኛ ጣዕሙ ቆንጆ ነው በጣም። የት ነው ግን አልኩ ሁለት በፒዛ ትክክለኛው ያኛው ነው። ይሄ እንደበላኸው እንዳልኩ እዛ ብትሄድ እንደዛ ጣዕሙ እንጃ። ቅዱስ አንዴ ቪዋችን ቆንጆ ነው። ሰው ማየት people watching ቆንጆ ነው። ኦኬ እንደሚጨማሪ እንጀራ አስመጥተናል፣ ግን ምግቡ በቂ ነበር። የአንድ ሰው ምግብ ለሁለታችን በጣም በቂ ነበር አይደል? ወንድና ሴት። አንተ ጠግበህ ነው አይደል? ሁሌ የምንበላው ግን የሁለት ለአንድ ለሁለት ነው። በጣም ይጥማል። በቃ የቤት ምግብ አይደል? የዓመት በዓል ምግብ። ዓመት በዓሉ ሳይደርስ ዓመት በዓል እያከበርን ነው አይባልም፣ ዝም በል ነው። እና በቃ ህብር ነው እያልን ነው። ህብር ምግብ ቤት ዘጭ ነው የሚያረጋንች አይደል? አንተ ሰውዬ ምን አገኘ?